እመቤታችን ቅድስት ድንግል ማርያም በወርሃ ጽጌ ወደ ግብፅና ኢትዮጵያ ተሰዳ ነበር። ጌታን ጸንሳ በነበረች ጊዜ ለዮሴፍ አንዳንድ ጊዜ እንደ ጽጌረዳ አበባ ቀይ ሆና፣ በሌላ ጊዜ ደግሞ እንደ ሮማን አበባ ነጭ ሆና ስትታየው ቀይ የነበረው መልኳ ተለውጦ እንደ ሮማን አበባ ጻዳ ነጭ የነበረው እንደ ጽጌረዳ ቀይ ሲሆንና የሚያውቀው መልኳ ሲለዋወጥበት ዮሴፍ እየደነገጠ እርሷ መሆኗን ማርያም እያለ ያረጋግጥ ነበር። ነገረ ማርያም። ወንጌላዊው ቅዱስ ማቴዎስ የበኩር ልጇን እስክትወልድ ድረስ አላወቃትም ያለው ቅዱስ ዮሐንስ አፈወርቅ ሲተረጉመው መልኳ እንደ ጽጌረዳና እንደ ሮማን አበባ ይለዋወጥበት ስለነበረ በአንድ አይነት መልክ አላወቃትም ብሏል። ማቴዎስ 1:25። ያንን ለማውሳት ከመስከረም 26 እስከ ህዳር 6 ያለው ወቅት ወርሃ ጽጌ ወይም የአበባ ወቅት ተብሎ ይጠራል። የእመቤታችን ወደ ግብፅ መሰደድ። እመቤታችን ቅድስት ድንግል ማርያም ጌታችንን ከመውለዷ በፊት ከጽንሰቱ እስከ ዳግም ምጽአቱ ድረስ ስለሚሠራው ሥራ አስቀድሞ በነቢያት ትንቢት ተነግረዋል። ጌታ ከመወለዱ 24 ቀን በፊትም መካነ ልደቱ ቤተልሔምን በመላእክት አስጠበቃት። ጌታችን 2 ዓመት ሲሞላው ሄሮድስ ሕፃኑ ክርስቶስን ሊገድለው እንደፈለገ መልአኩ ባወቀ ጊዜ ተነስተህ እናቱንና ብላቴናውን ይዘህ ወደ ግብፅ ሽሽ ብሎ ለዮሴፍ ነገረው። እመቤታችንም ከዮሴፍ ጋር ልጇን ይዛ ወደ ግብፅ ተሰደደች። እመቤታችን ከተወደደ ልጇ ጋር ወደ ግብፅ በተሰደደችበት ጊዜ ብዙ መከራ አጋጥሟታል። ልጇን ከሞት ለማዳን ብዙ ችግር አይታለች። የቀን ሐሩሩ የሌሊት ቁሩ እየተፈራረቀባት፣ ጮህ እየወጋት፣ እንቅፋቱ እየመታት፣ መውጫና መግቢያው በማይታወቅ በረሃ ውስጥ ብዙ ተሰቃይታለች። ሕፃን ኢየሱስ ክርስቶስን በመግደል ያድን የነበረው ሄሮድስ 4 ወታደሮችን ከነጭፍሮቻቸው ሸልሞ እመቤታችንን ከነ ልጇ ይዘው ከመጡ የበለጠ ሹመትና ሽልማት እንደሚሰጣቸው ተነግሮ ልኳቸው ነበረ። የዮሴፍ ልጅ ዮሳ ይህንን ሰምቶ ሲነግራቸው እናቱ ማርያም ምር ብላ አልቅሳለች። በግብፅ በረሃ ሲጓዙ እመቤታችን ወደ ትዕማን ቤት በሄደች ጊዜ የቤቱ እመቤት ስታያት ከየት መጣሽ ብላ ጠየቀቻት። እመቤታችንን መልሳ ከይሁዳ ምድር የተሰደድኩ ስደተኛ ነኝ አለች። አንቺ ሴት ደረቅ ነሽ መሰለኝ፣ በድርቅናሽ ቤትሽን ትተሽ ትዞሪያለሽ። እንዳንቺ ያለ ቆንጆ ሴት ከአዳራሽ ወደ እልፍኝ ይላል እንጂ ሀገሩን ትቶ ሀገር ለሀገር አይንከራተትም ብላ ተተናኮለቻት። ዮሴፍም ለለማኝ ቢኖር ይሰጡታል፣ ባይኖር ደግሞ ካለበት ያድርስህ ይባላል እንጂ እንዲህ እንደ ፍላጻ ያለ የሚወጋ ነገር ምን ያናግርሻል ብሎ በመለሰላት ጊዜ ኦቲባ የተባለችው የእመቤቲቱ ገረድ ይህ ጀውጃዋ ሽማግሌ ደፍሮ እመቤቴን እንዲህ መልስላታልን ብላ ዮሴፍን በጥፊ ቀጥታ ሕፃኑን ደግሞ ነጥቃ ጣለችው። ሕፃኑም እሪ ብሎ ሲያለቅስ እመቤታችን እርሱን ተከትላ ምርር ብላ አልቅሳለች። ታነሳውን በምትሞክርበት ጊዜ ዮሴፍ ተይው አምላክነቱን ይግለጥ አላት። በዚያም ሰዓት ትዕማንን ከነገረዷ መሬት ተከፍቶ ዋጠቻቸው። ከዚያም ቤት እመቤታችን ቅድስት ድንግል ማርያም ከልጇና ከዮሴፍ እንዲሁም አብራት ወደ ስደት ከመጣችው ሰሎሜ ጋር ለ6 ወር ያህል ከተቀመጡ በኋላ ጉዞአቸውን ዱር ለዱር አደረጉ። ይህም እመቤታችን ልጇን እንዳይገድሉባት ነበረ። ዳሴ ማርያም አንዳንታ ተርጓሚ። በበረሃውም ቁጦስና ዳክስ የተባሉ 2 ወንበዴዎችም አገኟቸው። የጌታን ልብስ ገፈውም ቆመው ሲማከሩ ልጇን የሚገድሉባት መስሏት አለቀሰች። ሆኖም ግን ጥጦስ ካደረበት ፍቅርና ርኅራኄ የተነሳ እነዚህ ሰዎች አሳዘኑኝ፣ ወደዚህ ቦታ የመጡት ያለ ምክንያት አይሆንምና አንቀማቸው እንተውላቸው ብሎ
ልብሳቸውን መልሶላቸው ጉዟቸውን እንዲቀጥሉ ረዳቸው። የእመቤታችን ቅድስት ድንግል ማርያም ለኢትዮጵያ መሰደድ። እናታችን ድንግል ማርያም ከልጇ ከጌታችን መድኃኒታችን ኢየሱስ ክርስቶስ ጋር ከኢየሩሳሌም ወደ ግብፅ ከዚያም ወደ ኢትዮጵያ የተሰደደችው ጌታ አዳም ዕፀ በለስን በልቶ ከገነት ስለተሰደደ እርሱ ተሰዶ አዳም የተቀበለውን መከራ በመቀበል ሊያድነው በመፍቀዱ ነበረ። አዳም ከገነት በወጣ በኋላ ብዙ መከራ ደርሶበታል። በዚህ ዓለም ሲሰደድ የተቀበለውን መከራ ተቀብሎ ሊያድነው ስለወደደ ወደ ግብፅ ተሰደደለት። እንደ ተበረደ ተበረደለት፣ እንደ ተሰቃየ ተሰቃየለት። በዕፀ መስቀል ተሰቅሎ ያጣውን ክብሩን መለሰለት። ወደ ክብሩ ቦታው ገነትም መለሰው። ግብፃውያንና ኢትዮጵያውያንም ለጌታችን ፍቅር ከምንም በላይ ይሳሱ ስለነበረ ተቀብለው አሳረፏቸው። አንዳንዶቹም ቤታቸውን በመልቀቅ አስተናገዷቸው። አንዳንድ ሰይጣን ያደረባቸው ሰዎች ቢያጋጥሟቸውም ብዙዎች ግን ለፍቅሩ በመሳሳት ደም ግባቱ ከሰው ልጅ ሁሉ ያምራል ተብሎ የተነገረለትን መልኩን በማየት ብቻ ለማመን በቅተዋል። በበረሃ ውስጥ የሚኖሩ ሽፍታዎችም ለጌታችን ያሳዩትን ርኅራኄና ፍቅር የተለየ ነበረ። ኢትዮጵያውያን ባሳየዋትም ደግነትና ፍቅር እመቤታችን በመደሰቷ ጌታችን ኢትዮጵያን በእመቤታችን ምልጃ ሊጠብቃት ስለፈለገ አስራት ሀገር አድርጎ ሰጣት። ለፍቅሩ ለሳሱለት ኢትዮጵያውያንና ግብፃውያንም ገዳማተ ግብፅንና ገዳማተ ኢትዮጵያን ባረከላቸው። ሌሎችንም ገዳማት መሰረተላቸው። በዚያን ዘመን በምናኔ ይኖረ የነበረው ከካም ወገን የሆነው መልከጼዴቅም በሥጋ ዘመዶቹ የሆኑትንና የማይዘመዱትን እንዲምርለት መሥዋዕት እያቀረበና እየጸለየ እግዚአብሔርን ይማጸን ነበረ። ሲጸልይም አቤቱ ለዲያብሎስ ከመገዛት ለአንተ ወደ መገዛት መልሰኸኛልና ከአገሬም አውጥተህ አንተን ወደማመልክበት ቦታ አምጥተኸኛልና በደሌንም ይቅር ብለኸኛልና አመሰግንሃለሁ። ነገር ግን እኔን ይቅር እንዳልከኝ ዘመዶቼንም ማርልኝ። እግዚአብሔርም ልመናውን ተቀብሎ ልጄን ወደ ግብፅ በጠራሁት ጊዜ ዘመዶችን እምርልሃለሁ አለው። ቃል ኪዳንም ገባለት። ዘመኑ በደረሰ ጊዜ እግዚአብሔር የገባለትን ቃል ኪዳን ለመፈጸም የመልከጼዴቅ አባት ወገኖች የካም ዘሮች ናቸውና ጌታችን ወገኖቹ እንዲምርለት ወደ ግብፅ ተሰደደለት። አባ ሕርያቆስ በቅዳሴ ማርያም ድርሰቱ ላይ አዘክሪ ድንግል ንግደቶ ዘምስሌኪ ዘትጎይ ምስሌሁ ሀገር ለሀገር በመዋዕለ ሄሮድስ ርጉም አዘክሪ ድንግል አንብአ መሪረ ዘወይዘ ማዕይንትኪ ወወረደ ዲበ ገጸ ፍቁር ወልድኪ አዘክሪ ድንግል ረሃበ ወጽማ እንዳቤ ወሐዘነ ወኩሎ አጸባ ዘበጽሐኪ ምስሌሁ። ትርጉም ርጉም ሄሮድስ በነገሰበት ወራት ከአንቺ ጋር ከአንዱ ሀገር ወደ አንዱ ሀገር የተሰደደውን መሰደድ አሳስቢለን። በፊትሽና በልጅሽ ፊት የወረደውን መሪር እንባ አሳስቢልን። ረሃቡን፣ ጥሙን፣ ችግሩንና ሐዘኑን ያገኘሽንም ልዩ ልዩ መከራ አሳስቢልን ሲል ይዘክራል። ሄሮድስ በነገሰበት ወራት ከአንዱ ሀገር ወደ ሌላው ሀገር መሰደድ ሆነና በዓይኗ የሚፈሰው እንባ ከመብዛቱ የተነሳ በልጇ ፊትም ይወርድ ስለነበረው እንባም እንድታሳስብልን የጌታ ፈቃድ ይሆንልን። የእመቤታችን የቅድስት ድንግል ማርያም አማላጅነት በረከት ቃል ኪዳን ከሁላችን ጋር ይሁን ለዘላለም አሜን። እንዘ ተሃቅፊ